ነገር የሚያምኑ ናቸው። ከዚህ መካከል የጀነት መኖር የጀሃነም መኖር የቂያማ ዕለት ከሞት ተቀብሎ አላህ መቆም አላህ እናንተ በማታዩት ብሎ በተናገረው ነገር በትንቢቱ ማመን ነው። الذين يؤمنون بالغيب እነኛ ድብቅ በሆነው ከእውቀታቸው የራቀ የሆነ ግን ዜናው ከአላህ ጀለ ወተዓላ በኩል ወርዶ በነቢያት አንደበት የተብራራ በሆነ ድብቅ እውቀት የሚያምኑ ናቸው። ወዩቂሙነ ሰላተ ከዛንም አላህ በእነሱ ላይ ግድ ያደረገባቸውን ሰላት የሚያቋቁሙ ናቸው። ወሚማ ረዘቅናሁም ዩንፊቁን እኛም ከለገስናቸው የሚሰጡ የሚቸሩ ናቸው ይላል። ይሄ ነፈቃ ሰደቃ የሚባለው ምጽዋትን መስጠት ነው። የተራበን ማብላት፣ የታረዘን ማልበስ፣ የተቸገረን መርዳት። ወለዚነ እነኛም ናቸው ዩእሚኑነ ቢማ ኡንዚለ ኢለይከ ወደ አንተ በተወረደው በቁርአኑ የሚያምኑ ናቸው። ወማ ኡንዚለ ሚን ቀብሊከ ከአንተ በፊት በተወረዱትም መለኮታዊ መጽሐፍ በተውራት በኢንጂል በእነኚህ የሚያምኑ ናቸው። አላህ አወረድኩት ባለው ወቢልአኺረቲ ሁም ዩቂኑን ወቢልአኺረቲ በመጨረሻውም ዓለም ከሞት በኋላ ባለው ዓለም እነሱ ዩቂኑን እርግጥ ይላሉ። ከሞት ተቀብለው አላህ ለፍርድ ቀርበው ከዛ በኋላ በምድራዊ ዓለም ባሳለፉት መልኩ የሚገመገሙና ምንዳቸውን የሚቀበሉ በመሆናቸው እርግጥ የሚሉ ናቸው። እነኚህ ሰዎች ኡላኢከ ዐላ ሁደን ሚን ረቢሂም ከጌታቸው በሆነ መመሪያ ላይ ናቸው። ወኡላኢከ ሁሙል ሙፍሊሑን እነኛ ሰዎችም አልሙፍሊሑን የሚድኑት ናቸው። አልሙፍሊሑን ማለት አልፋኢዙን ፊ ዱንያ ወልአኺራ በዱንያም በአኺራም የሚደሰቱ ስኬታሞች ናቸው ማለት ነው። ቢነይሊሂም ማ የርጁና የሚከጅሉትን በማግኘት ወነጃቲሂም ሚማ የኻፉን ከሚፈሩት ከሚሰጉት ነገር በመዳናቸው አላህ እንዲቀጠል ያዘዘውን ነገር የሚቆርጡ አለ። ወየቅጠዑነ ማ አመረ አላሁ ቢሂ አን ዩሰለ አላህ እንዲቀጠል ያዘዘበትን ነገር የሚቆርጡ ለምሳሌ ምን ሲለቱል አርሐም ብሏል። ዝምድናን ቀጥሉ ብሏል አላህ። ወተቁ ላህ አለዚ ተሳአሉነ ቢሂ ወልአርሐም ይላል በሱረቱ ኒሳ። ደርሳለን አላህ ያደርሰናል ኢንሻአላህ። ለዚህ አላህ እንዲቀጠል ያዘዘውን ነገር የሚቆርጡ ወዩፍሲዱነ ፊል አርድ በምድር ላይ ጥፋትን የሚያስፋፉትን አላህ ያጠፋቸዋል። ኡላኢከ ሁሙል ኻሲሩን እነኛ እነርሱ ከፋሪዎቹ ናቸው ይላል። ከዛም ከሃዲዎቹን ለምን መካድ አስፈለገ? ከይፈ ተክፉሩነ ቢላህ እንዴት እናንተ በአላህ ትክዳላችሁ? ወኩንቱም አምዋተን ወደ ህይወት ከመምጣታችሁ በፊት እኮ እናንተ ሙታን ነበራችሁ፣ ያልነበራችሁ ነበራችሁ። ስለዚህ ትኩረት የሚፈልገው ነገር ነው። ከሃዲያን አላህ ፊት ሲቀርቡ የቂያማ ዕለት ረበና አመተነ እትነተይኒ ወአሕየይተነ እትነተይኒ ይላል። ጌታችን ሆይ ሁለት ጊዜ አሞትከን፣ አማርኛ ነው። ሁለት ጊዜ ደግሞ ህያው አደረግከን ይላል። ሁለት የመሞት ምንድን ነው? አንድ ነገር ያልነበረበት ሩሁ አለ፣ ጀሰዱ የሌለበት ሞት ይባላል። ሩሁ አለ፣ አላህ ፈጥሮታል። ጀሰዱ ግን የለም። አንድ ሞት አለ ማለት ነው። ከዛ በኋላ እናት ሆድ ውስጥ ደግሞ ያ ሩህ ሲነባ ከጀሰዱ ጋር ህያው ሆኖ ሲወለድ አንድ ህይወት፣ አንድ ሞት፣ አንድ ህይወት። ቀጥሎ ደግሞ በምድር ላይ ቆይቶ ሲሞት ሩህና ጀሰድ ሲለያይ ስንት ሆነ? ሁለት ሞት ማለት ነው። የቂያማ ዕለት ሲከፈከፍ ደግሞ ሩህና ጀሰዱ ሲገናኝ ግልጽ ነው። ሩህና ጀሰድ መለያየቱ ሞት ሲሆን ስንት ሞት አለ? ሁለት ሞት